አዶናይ በጣም ያምራል በአካልም አንድ ነው በአካልም በካሜራ አዶናይ ራሱ አንድ አይነት በቃ እንትን ታውቃላችሁ ጆሲ አንድ አይነት ጥበብ ራሱ ፍሊተር ላይ ቃላት አይነት ነው መልኩ ጆሲ ደስ የሚል ልጅ ነው እውነት ነው ጆሲ በቃ የምታዩት ጆሲ ያለ ራሱ ማርያም የዋህ ጆሲ ነው ራሱ የዋሁ ጆሲ በጣም ምስኪን ነው ጆሲ በጣም ሰው አክባሪ ጨዋ በጣም በጣም ጃኒ ሴቷ ጃኒ እኮ ለመጀመሪያ ጊዜ እኮ አይደለም ማግኘት ወንዱን ጃኒ ወንዱ በጣም ወንዱ ጃኒ አለ እንዴ ጋይስ ወንዱ ጃኒ በጣም ስነ ስርዓት ያለው ኮስታራ በቃ የሆነ እንዴ ነው ስታንዳርዱን የጠበቀ ልጅ እሱ ላይ ዳቪድ ጋይስ አለ ነው የሆነ ማለት ኮስታራ ሰው ኩል የሆነ ልጅ ነው በጣም በቃ ጸዴ እና በጣም የሚገርማችሁ ነገር ጋይስ ልጅቷ እንትና ማነው ስሟ ፍናን በጣም ቆንጅዬ በጣም የምታምር ልጅ ስለሆነች ነው እንጂ ሴሌብሬቶቹማ ጋይስ ተጋግጠው ሙሽሪቷን ሊደብቋት ነበረ በልብስም በመልክም እኮ ቤተሰብ። ልጅቷ ግን ውብ ድንቅ ውብ አድርጎ የፈጠራት ሴት ስለሆነች ነው እንጂ እንደዚሁ አንጸባረቀች። የእነሱ እንደዛ መሆን ምናምን ምንም አልታየም። እሷ ነው ይታየ ነበረው ነው። እነሱማ በቃ ሙሽራው ነው እኮ ነው የመጡት ጋይስ። ቬሎ ነው የቀራቸው። ቬሎ ነጭ ሱፍ ያደረገው እንደሆነ የቀራቸው ቤተሰብ። የምሬን እኮ ነው ማለት በቃ ኤክስትራ አለ የሚባለውን ነገር ነው አድርገው የመጡት እኮ የምታዩት ምናምን በጣም ነው ተጨንቀው የመጡት። ያ ወዳጅነት ምናምን ሰርግና ሞት አንድ ነው ምናምን። ከሙሽራዋ የበለጠ ግን ሙሽራ መስላችሁ ለመምጣት የሞከራችሁት እናንተ ነበራችሁ። ግን ሙሽራዋ እንቁ አበባ ስለሆነች ፍንክት ብለወጣችባችሁ እንጂ የእናንተማ አለባበስ አሳቀው ወደ ጥግ የሚያስቀምጥ ነበረ። አይ ትዝብት ነው። ታዝቢያችሁ ነው ባይዘው ታዝቢያችሁ ነው እንደዛ ሽቅጥ ሜካፓችሁ፣ ጸጉራችሁ፣ ልብሳችሁ ራሱ ስንት ቀን የተጨነቃችሁ ለስንት ጊዜ ነው የተጨነቃችሁ የመጣችሁት? ለፍናን ሰርግ ነው የምለብሰው ለፍናን ሰርግ ለብሼ ነው ፍናን ላይ ስንት ወር የተጨነቃችሁ ለሰርጓ ልትለብሱ የመጣችሁት። ከዛም ግስጥ ሚዲያ እንዳለ ቤተሰብ አዝማድ ዘመድ እኮ ያለ ማይታየም ጋር ሴሌብሬት የኢትዮጵያ ሴሌብሬት እንደዚህ ለሰርጉ እንደምትወራራችሁ ስለ ችግርን ባይዘው ብዙ ጊዜ የኢትዮጵያ ሴሌብሬት ሰርግና ለቅሶ ላይ ነው በጣም ወዳጅነታችሁ የምታሳዩት። ህመም የሆነ ነገር ፈተና ምናምን ሲደርስ ያላችሁ ማለት ተቀራሩም ባይዘው እንደዚህ አትጀጀቡ ዝብት ነው ይገ ጋይስ ልክ እኮ ነኝ ይሄ አይደለም። ሰርግና ቀብር ሲሆን ሞተ ምናምን ሲባል በጣም ነው አንድነታቸው ነው የሚያሳዩት። ሰርጉ ላይ እንደዛው ሲታመሙ ሲቸገሩ ምናምን ግን ያው ቲክታክ ላይ ያለ አስተራጂ ወይም ደግሞ ሚዲያ ላይ ያለ ሰው ያስተባብር እንጂ እነሱ ጥጋቸው ነው የሚይዙት። እዛም ላይ በጣም በትብብር ቢሆን ጥሩ ነው። እንደዚህ አንድ ላይ እንደተጃጀባችሁ ቢሆን ጥሩ ነው። ደስ ይላል። ደስታውን ልንገራችሁ ነው። ግን ደግሞ የሰው ሰርግ ላይ ደግሞ በዚህ ደረጃ ተጨንቃችሁ እንደዚህ አሁን ልጅቷ ያን ያህል እንደፍናን ቆንጆ ባትሆን እንደመግቡ ባትሆን ወይ ትናንት ምናምን ተብሎባት ታይ ነው እናንተ እንደዚህ ለብሳችሁ የመጣችሁ ሴሌብሬቶች አሁን ልጅቷ ሙሽራዋን አታሳቀቋት ነበር። ሰርግ ስትሄዱ እኮ ልንገራችሁ መጠንቀቅ አለባችሁ። ሙሽራዋ ምን አይነት ልብስ ነው የምትለብሰው? ምን አይነት ሜካፕ መሰራት አለብኝ ምናምን። እኛ ሙሽራ ነን አላችሁ። እኛ ሙሽራ ነን። እኛ ልብሳችን ይታይ፣ እኛ ጸጉራችን ይታይ፣ እኛ ወርቃችን ይታይ። እኛ አራሺ ነው ተው ቤተሰብ። የተጎዳችሁት እኮ በፈቃዳችሁ በሰጣችሁት ነገር ነው። ህልማችሁን፣ ሚስጥራችሁን፣ እቅዳችሁን፣ ደስታችሁን፣ ልባችሁን፣ ሁሉ ነገራችሁን ራሳችሁ በሰጣችኋቸው መሳሪያ ነው ተኩሰው የገደሏችሁ። እነሱ ምንም አላጠፉም። ጥይት የሌለው ሽጉጣቸው ውስጥ ጥይት ከታችሁ እንዲተኩሱባችሁ ያደረጋችሁት ራሳችሁ ናችሁ። እምነታችሁ ነው ያሳረዳችሁ። ስለዚህ ለምን ጎዱኝ አትበሉ። የጎዷችሁ ራሳችሁ አቀባብላችሁ በሰጣችኋቸው መሳሪያ ነው።